እኔ አሁን አይምሮዬም አንዳንድ ስትረስ ሲሆን እኔ ጋዝ አርከፍኩት የራሴን ነው ማጠፋው። ከዚህ አይነት ነገር ካለ ምክንያቱም ፍራውል 100,000 9,000 10,000 ዶላር ረዳው ምናምን ስትል እያየናቸው ከባዶ ተነስተው እንደ 2 ቪላ 3 መኪና ብር በሚሊዮን በአካውንታችን ውስጥ አለ። ሀቢባ በዚህ ጉዳይ አንቺ ነሽ እዚህ ውስጥ ያስገባሽ። እዚህ ውስጥ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። ዛሬም ለእናንተ የሚሆን የተመራረጠ አሪፍ ቪዲዮዎችን ይዤላችሁ መጥቻለሁ። እንደሁል ጊዜው ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰዎች ካላችሁ አሁኑኑ ሰብስክራይብ በተኗን በመንካት ቤተሰብ ሁኑ። እኔ ጋዝ አርከፍክፌ ራሴን ነው ማጠፋው። ከዚህ አይነት ነገር ካለ ምክንያቱም እነዚህ 2 መኪና 3 ቤት ምናምን 4 ቤት ምናምን የሚባሉ ነገሮች እዚህ ያገኟቸው ነገሮች ናቸው። የተደበቀ ነገር አለ ይሁን ማለት ነው። እና አሁን እንደዚህ አይነት ነው እየጮኸ ያለው ሳርዬ እኔን ለማስወረስ ብዙ አይነት ነገሮች ለማስደረግ ነው እና ማለት ነው። ይሄ ኃይለኛ አጀንዳ በቀላሉ አልተከፈተብኝም። እኔ ከሞትኩ አባቴ ወታደር ነው። ለዚች ሀገር ለኢትዮጵያ የለፋ 50 አለቃ ጥጋቡ ገብሬ ከክቡር ዘበኛ ጀምሮ አባቴ ለኢትዮጵያ የለፋ አባት ነው ያለው። እኔም ደግሞ በአቅሜ ለተቸገሩ ሰዎች እየሮጥኩኝ በእውቅናዬ የተቸገሩ ሰዎችን ልበቀና ብዙ ሰዎች ጋር አድርሻለሁ። ማየት ይቻላል። እና ይሄ እየተደረገ ያለው እኔን ይሄ ሁሉ ነገር እንትን ብዬ ቤትም ላምጣው ቤትም ብቻ ወይ ለማስወረስ ወይ ለማስቀማት ከሆነ እኔ ጋዝ አርከፍክፌ ራሴን ነው ማጠፋው። ምክንያቱም እንደዚህ አይደረግም። ምን አደረኩ እኔ? ለምን ነውር ነው መናገር ባልፈልገው የኢትዮጵያ ማህበረሰብ ያከበረኝን ማዋረስ ስለማልፈልግ ነው በማይረቡ ነገሮች እንጂ አመጣጤን እዚህ መድረስ የድንግል ማርያም እንጂ የተመሰገነ እዚህ ደርሻለሁ። ሰው ጋር ደርሻ አላቅም። ማንም ሰው ነክቻ አላቅም። ከሳቅ ከጨዋታ ውጪ ወገኖቼ ከማገዝ ውጪ የተቸገሩትን መልክ ልበቀና ሰዎች ጋር ከማድረስ ውጪ ሰው ጋር ደርሻ አላቅም። እና ዘር፣ ሃይማኖት፣ ቋንቋ፣ ፖለቲካ ምንም የማውቀው ነገር የለኝም። ከማንም ጋር አልነካካም። ሰውን ሊያናደው ይችላል ብዬ የማስበው ነገር ቢሆን ጩኸቴ ነው። በጣም ጩኸቴ ነው። በቃ ከአሁን በኋላ ጩኸትም ቀንስላችኋለሁ። እወዳችኋለሁ። ሚኪ አጥፍቷል የተባለ ነገር ካለ መረጃ አምጡና እዚህ አደባባይ እኔ የእናቴ አጥንት እሾኩኒው ጋር አደባባይ ለመሰቀል ዝግጁ ነኝ። በቃ የኔ ጥፋት ይሄ ተብሎ ከኔ እንደዚህ አይነት ወራዳ የወረደ ተግባር ከተገኘ አንገቴ ለመሰቀል እመቤቴ ምስክሬ ናት፣ ዝግጁ ነኝ። ምንም ሳያሰራ ምንም ስራ ሳይኖራችሁ እርዳታ የሚሰሩት በሙሉ ያቸው ባለ 2 መኪና ናቸው፣ ባለ 2-3 ቪላ ናቸው። በ2-3 ዓመት ውስጥ አሜሪካ፣ አውሮፓ፣ አረብ ሀገር የትም ሀገር ኖረ በ3 ዓመት ውስጥ 2 ቪላ 2-3 መኪና ሰርተ 18 ሰዓት ብትሰራ አምጣ የለም። ኢምፖሲብል። ምን ተደርጓል? የነዚህ የሚልኩት የነ መስኪኑ እነ ፍራውል እነ የሀገር ልጅ እነ ዞይ የሚልኩት ገንዘብ፣ ሌሎችም እህትና ወንድሞቼ የሚልኩት ገንዘብ በቃ ተወስዷል። ኢትዮጵያ ምንም ሳያሰራ ምንም ስራ ሳይኖር ለማህተቤ ነው። እኔ ምንም አይነት መረጃ አላየሁም። አሁን በሚወራ ወሬ ምናልባት በልጆቹ አንተን ባመኑ ልጆች ምክንያት በእነሱ ስተሰርታል አንተን ያመኑ እሱን አስተካክል ነው እንጂ ምልክ ሌላ ነገር ግን አንተም ተሸውደ ነው ብዬ ነው የማምነው። አልተሸወደ ማጭበርበሩ ነው የሚል ሰው ደግሞ መረጃ ካለው ይዞ ለህዝብ ይፋ ያድርግ እንጂ ዝም ብሎ ከእሷ ጋር ስለነበረ ብቻ ከጨው ጋር ያለ በርበሬ አብረተ ምረ የሚባለው ነገር አለ አይደል? እሱ ስላለ እኔ ሰው ላይ አልፈርድም። እኔ ነገ ሚኪ ምን እንደሚደርስብኝ አላውቅም። ገባህ? ነገ ምን ላይ እንደምወድቅ አላውቅም። ማርያምን ጋይስ ነገ ምን ላይ ወድቄ ወዳጄ የምላቸው የሚከዱኝ ጊዜ እንዲመጣ ጠላቴ የምላቸው የባሰ የሚነሱብኝ ጊዜ እንዲመጣ አልፈልግም። ባላየውን ነገር ላይ ሰው ላይ አልፈርድም። እኔ ከልቤ ነው የምነግራችሁ። ለዛ ነው በሚኪም በሌሎችም ጉዳይ ያልገባውበት። ግን እውነተኛ መረጃ በድምጽ የድምጽ የፎቶ ሪከርድ ሳይ እንደዚህ አይነት አላረግ በትክክለኛ ከነቴጅክ ቴክስት ምናምኖች ወሳኝ ነገር ካየው ትክክል ካልሆን እፈርዳለሁ። ለማንኛውም አስተያየታለሁ። ለአሁኑ ግን ጽጌ ሊያዝ ይሄን አይዞክ አንተ እውነት ካለክ እግዚአብሔር ያወጣል። ድንግል ማርያም ልጅ እግዚአብሔር ያወጣል። ድንግል ማርያም ታወጣለች። መቤቴ አለሽ ከጎንክ። እውነተኛ ሰው ከሆንክ ምንም የሚያስፈራ ምንም የሚያሳዝን ምንም የሚያጨናንቅም ምንም እንደዚህ የሚያሸብርም ነገር የለውም። ዘና በል
እውነቱ አንተ ጋር እንዳለ ታውቃለህ። ውሸት ደግሞ ከሆነ ዋሽተህ ከሆነ ተሰርተህ ከሆነ ደግሞ ይሄ ያከበረህ ማህበረሰብ ያመነህ ማህበረሰብ የሰራውን ስህተት ልታስተካክል ይቅርታ ጠይቀህ አለ አይደለ ወደ ቀድሞ እንድትመለስ እንደዛ ሰው ካሰባ ያጠፉ ሰዎች ደግሞ አንተ ይቅርታ ጠይቀህ ወይም ደግሞ መረጃ ሳይዙ መጥተው ተሰሱ ካሉ ያው ፍርዱን እግዚአብሔር ነው የሚያውቀውና አይዞ ነው የምለው። እኔ አንድ ሰው ላይ ብዙ ሰው ሲልበት እግዚአብሔር ጋር ስለማልወድ ነው። ከድሮም ጀምሮ ከሰው ተቃራኒ ነው። አንድ ሰው ላይ ብዙ ሰው ቢላስ ይበዛበት ያለ መረጃ ስለተረፈ እኔ ጥያቄ ልጠይቅ። ከኔ አይቀር ጥያቄ አሁን ፍራውል 100,000 9,000 10,000 ዶላር ረዳው ምናምን ስትል እኔ አሁን ባለውበት ሀገር ላይ እነዚህን ብሮች እናውቃለን ሁላችንም። አዎ 9,000 10,000 ዶላር 100,000 ዶላር 107,000 ዶላር አንዳንድ 107,000 ዶላር ያንዳንዱ የ3 ዓመት ኢንከሙ ነው። ኔት አይደለም ጀስት ይሄ እንደውም ደግሞ አጠቃላይ ከታክስ በፊት ያለ ኢንከሙ ነው። ያንዳንዱ የ3 ዓመት ነው እያልኩ ያለሁት። ያንዳንዱ ከታክስ በፊት የዓመት ኢንከሙ ነው። ያንዳንዱ የ5 ዓመት ኢንከሙ ሊሆን ይችላል። ያንዳንዱ የ2 ዓመት ኢንከሙ ሊሆን ይችላል። ግን አንድ ነገር ያስማማናል፣ ትንሽ ገንዘብ አይደለም። ፍራኦል ይሄን ገንዘብ እያመጣ ለእርዳታ ስታውል ፍራኦል ኢቲቻ የገቢ ምንጭ ምንድነው ብትባል ምን ትላለህ? የገቢ ምንጭ ቢዝነስ አለኝ። ለምሳሌ የእርዳታውን የምሰራው ከድራይቪንግ ስኩል አለኝ። የሱ እንዳለ የእርዳታ ነው የሚሰራበት። ስለዚህ ከድራይቪንግ ስኩል ያንተ የዓመት ወጪ ሸፍኖ ሴቪንግን ሸፍኖ ወጪዎችን ሸፍኖ ይሄ ለእርዳታ ብለህ ያስቀመጥከው ገንዘብ ነው። ስለዚህ ረን የምታደርገው የድራይቪንግ ስኩል ከዛ የምታገኘው ነው እንጂ ሌላ ኬትም አይደለም ነው የምትለው። እሱን ለእርዳታ የምጠቀምበት ነው። ሌላ አለኝ እኔ ሌላ ኢንካም ጀነሬት ማደርግባቸው ቢዝነሶች አሉ። ምናልባት እዚህ ጋር ፐርሰናል የሆነ ነገር መተንተን ስለማይልብኝ የእርዳታውን ገንዘብ ግን ቀጥታ ምረዳው ከድራይቪንግ ስኩል እንዳለ የእርዳታ ያንንም እርዳታ ልርዳበት ብዬ ነው የምጠቀመው። ለራሴ የምጠቀምበት ግን ሌላ ነው። ስለዚህ አለ እሱ ችግር የለውም። እኔ ታክስድ የሆነ ታክስ ሪተርን እዚህ ጋር ለማንም እንትን አይመለውም እንጂ እኛ እዚህ ሀገር እያንዳንዱ ትራንዛክሽን አሜሪካና ካናዳ እያንዳንዷ $100 ስትገባና ስትወጣ ሌጋል በሆነች መልኩ ነው የምትገባው የምትወጣው። ታክስ በደንብ ተከፍሎበት። ለምሳሌ የኔ አመታዊ ታክስ እስከ 150,000 $200,000 ዶላር ነው የምከፍለው። ከፋይ ነኝ እኔ፣ ተከፋይ አይደለም። አለኝ እንትን ላይ ታክስ ሪተርኖች አሉኝ። ስለዚህ የግብር የምከፍልበት ስራ ነው። ብዙ ስራዎች አሉ የምሰራቸው፣ አንድም ሳይሆን 3-4 ድርጅት የራሴ የምሰራቸው ስራዎች አሉ። ከዛ ውጪ እዚህ ጋር ምን ያለው ለምሳሌ ብዙ እዚህ ጋር ሲጽፉ አለ ዮኒ እያሉ ዮኒ ሂዝ ማይ ቤስት ብራዘር ወንድሜ ነው ከቀረብኩት በኋላና በአካል ካገኘሁት ሚኪ እንግዲህ ጥፋቱን አምኖ ይቅርታ ጠይቆ ህዝቡን እከፍላለሁም ብሏል። እኛ ጓደኞቹን ደግሞ እንድናገዘውም ጠይቋል። ሚኪዬ ፎርዋርድ አድርጌ ልካለው። 1-3 ሰዎች ሊያግዙ እንደሚፈልጉ ቮይስ አድርገውልኝ ፎርዋርድ አድርጌ ልካለው። ስለዚህ እኛ ጓደኞቹ እህት ወንድሞቹ እናግዘውና ይከፍላል። እሱም እንደሚከፍል ቃል ገብቷል። ስለዚህ የሚጠበቀው ከእናንተ 40 አንቺ ኃላፊነቱን ውሰጂና ቁጥሬ ስላለሽ ቴሌግራም ዩዘር ኔሜ ስላለሽ ግሩፓችሁ ላይ አስገብኝና የእያንዳንዳችሁን ደረሰኝ አይቼ እያንዳንዳችሁ አካውንት ነምበር ልካችሁን ወደ ሚኪ እየላኩኝ ወደ እኛም ደግሞ ግሩፕ ከፍተን እናግዘዋለን ወንድማችንን። ሰው ሆኖ የማይሳሳት የለም። ተሳሳተ፣ ለስህተቱ ደግሞ ይሄ ዋጋ ሊከፍለው፣ ስህተቱን አምኖ ይቅርታ ጠይቋል። ስለዚህ ጉዳዩ በዚህ ተዘግቷል ማለት ነው። ሴትዮዋ ደግሞ በህግ ትጠየቃለች። በቃ እሺ ይቅር ብለናል ሚኪን። ምን ያው አውቀህ አይደለም በሌ በኩል ሁሉንም ባልወክልም በሌ በኩል
ታርጊልሃለሁ አውቀህ እንዳልሆነ መጀመሪያም እናውቃለን። ተሸውደህ ነው ሳወራው ምን አለኝ 100,000 ብር የመክፈል አቅም አለሽ ወይ ብሎ ጠየቀኝ። አዎ ብዬው እሱ ቮይሶቹ አሉ እሱ ያለበት እኔ እንደምከፍል ከመጀመሪያው ገና ግሩፑ ላይ ላስገባሽ ነው ግን 100,000 ብር መክፈል ትችያለሽ ወይ ሲለኝ አዎ ስለው ነው ግሩፑ ላይ ያስገባኝ። አንድ በይ ሁለት ደግሞ ለነዛ ልጆች ላከላቸው ለእያንዳንዱ ለምታወሪው ነገር ማስረጃ ታቀርቢልናለሽ አለ ችግር የለው ቮይሶቹ አለ አሰማሻለሁ አንቺ ስትጠይቂኝ። ሌላው ደግሞ ምንድነው ሚኪ እዛ ለልጆቹ ቮይስ የላከው ብር ካስገቡ በኋላ ነው። ቅድም ያሰማሽ ቮይስ ልጆቹ ኦሬዲ ብር አስገብተው ሪሲት ከላኩ በኋላ ነው ያ ቮይስ ማለት ነው። ልጆቹ ከፈለሽ ይመጣሉ ይገባሉ እዚህ አንቺ ጋር። ከእሱም ቅድምም በቴሌግራም እየተከራከሩ ነበረ ከሚኪ ጋር በቴሌግራም ግሩፓችን ላይ እኛ ከከፈልን በኋላ ነው ከማውራታችን በፊት ማስረጃ ማየት እንፈልጋለን። ምክንያቱም ሚኪ ብር እንደሚከፈል ያወቀው ኦገስት 20 ነው ገባሽ? ስለዚህ ያው እኔ ደግሞ መጀመሪያ ቀን ላይ ያስገባኝ የነበረው ልክፈትልሽ ቮይሱ ቀኑን አለ መቼም ይታያል አይደል ቀኑ እና ሌላ ደግሞ ብዙ ማስረጃ ያለበትን እንትን አጥፍተውታል። ማን እንዳጠፋው አላውቅም። ተጠባባቂ ሹፌሮች የሚል ግሩፕ ነበር እሱ ጠፍቷል። እንዴት እንደጠፋ አላውቅም። ዛሬ ነው የጠፋው። ቀኑ ኦሬዲ ከተስማሙ በኋላ ገንዘብ ከከፈሉ ምናምን በኋላ ነው እሷ ሌት ሆና ነው ግሩፑ ላይ ጆይን ያደረገችው። ስለዚህ የተስማሙበት ነገር ስላለ ይሄን ማድረግ ከቻልሽ ነው እንጂ ኦሬዲ የተስማሙበት የከፈሉበት ነገር አለ። እዛ መሀል ላይ ነው ጆይን ያደረገችው እሷ እና ይሄን የምታደርገው መግባት ትችላለሽ አልኳት። ይሄን ከዛ በኋላ ቀኑንም ደግሞ መናገር ቻልሽ መች እንዳልኳት መናገር ቀኑን ሚኪ ቀኑን መጀመሪያ አንተ ቪዲዮን ስትሰራ በነፃ እንደሆነ ነው አይደለ ያልከን ቅድም በነፃ ነው ሊቀርጻቸው በራሳቸው በነፃ ሳይሆን እዛ የሚከፍሉት ለሰው የሚከፍሉት ነገር የለም። በራሳቸው ግን በነፃ እንዴት ከሀገር ይወጣል? ራሳቸው ጨራርሰው እዛው ራሳቸውን ችለው ነው የሚወጡት። በፈለጉት መንገድ ይውጡ። ግን ለማሂ የሚከፍሉት ምንም አይነት ብር የለም። ግን ይህንን ነገር እኔ ሶስቱን ሰዎች በዛ ቀን ከላኩ በኋላ እኔ የፖሰትክ ቀን ነው የፖሰትክ ቀን በማግስቱ ፖስቱን የፖሰትክ ቀን በማግስቱ ነው እንደዛ ወሬ ያወራኸኝ። ከመጀመሪያው ታውቃለህ ሚኪ ከመጀመሪያው በብር እንደሚወጣ 100,000 እንደሚያስፈልግ ታውቃለህ። አሁን ራሱ እናንተ ያወራነውን ቴሌግራም ላይ ደልተህ አጥፍተኸዋል እንዳለ የለም። እኔ እንደዛ አላደረኩም። እንደዛ አላደረኩም በጭራሽ። ሲጀመር የቴሌግራሙን ክሬተር እኔ አይደለሁም። ኦልሬዲ እኔ እዛ ውስጥ ጆይን አድርጌ ግን ሆነም ቀረ ብዙ ቮይስ አለ። ሲቀጥል አንተ አንድ ወር ሙሉ ማሂን በውስጥ ነው አውርቻት ነበረ። አንተ ዱባይ የሄድከው ለእሷ ማስታወቂያ ሊሰራልኝ መጥቷል እና ማስታወቂያ ሰርቶ ይመለሳል ከዛ ኋላ ነው እናንተ ብትመጡት ብላ ደውላ አውርታኝ ነበር። በቴሌግራም ደውላልኝ እሷ ማለት ነው። የሄድከው ለእኛም ብለህ አይደለም። ለእኛ ብለህ ከሄድክ ደግሞ አንተ ቴሌግራም ላይ ገብተህ ግሩፑ ላይ ልብስ ስናሰራ 15 ሺህ ብር እያወጣን አበሻ ቀሚስ አሰሩ ብላ ስናሰራ አንድ ወር ሙሉ አንተ ቁጭ ብለህ ከምታይ ገብተህ አይ ይሄ ነገር አጠራጣሪ ሆኖብኛል ከዚህ በኋላ ምንም አይነት ወጪ እንዳታወጡ አላልከንም። አንድ ሚኪ ሁለት ደግሞ እዛ የሄደ ልጅ አለ ሁሉንም ነገር እኮ ለብላው የሄደ ልጅ አለ ዱባይ ያለ ልጅ አለ ይሳቅ የሚባል ሌላ አንድ ይሳቅ ሚኪ አንዴ እድሉን ስጣት እሷ ትናገርና ከዛ አንተ በተራ ትናገራለህ። እኔ የምልሽ ይኸውልሽ እህቴ አንዴ አሁን ቁጥርሽን ትልኪልኝና ዋትሳፕ ላይ ስክሪንሻት ፈልጋለሁ። ይሄ ቮይስ የተላከሽ ሚኪ እንዳልከሽ እነሱ ያለበትን ቀን ማየት ስለምፈልግ እባክሽ አንዴ ያው ረጁን አስገብቼልሻለሁ። ቁጥርሽን በዋትሳፕ ሀቢባ ነፃ ሆና ልትወጣና እሷ ልታከራክር የቻለችበት ልጅቷና ሀቢባ ዋና ለሚኪ አዛዥ ናቸው። ሚኪን እንዲሰራ ልጆቹን በግሩፕ ሰብስቦ ገንዘብ እንዲቀበል ማስታወቂያው እንዲሰራ አርገው ሰጥተውታል። ጆካ ሚኪ የሚፈራው ነገር አለ። ቆይ የሚፈራው ህግ ይሞታል፣ ይገደላል አልኩ እኮ በግልጽ። ዛሬ አይደለም ይሄንን የምናውቀው፣ ድሮ ነው እሱ የታወቀ ነው። ሚኪ እኮ ተከሶ ያልመጣበት ነገር እኮ የለም። የዛሬውን ለፈው ትልልቅ እስከ ሞት ድረስ ተከሶ መጥቶ ያውቃል። በሰይፉ ፋንታሁን ጉዳይ፣ በፍራው ሊተቻ ጉዳይ፣ ዴቭ ሳክስ በሚል ልጅ ስንት ነገር እኮ አሳልፈናል። በሚኪ አውቀን ነው ዝም ያለው።
ሀቢባ ምን አደረገች? ያንን ከሰጡት በኋላ እነሱ ሪከርድ የተደራረገ በቅንነት ለዛቸው ለሚያገኛት ሚዲያ ላይ ለሰራት ለሚበጥሱለት በቅንነት ላናገራቸው እሱ ወንጀለኛ አድርገው አቀረቡት። ስለ ሀቢባ ግን አንቺ ነሽ ያገናኘሽኝ፣ አንቺ እንዴት ቅንጣት ታክል በውስጥ ሊናገር ይችላል እንጂ ሚዲያ ላይ አይናገርም። እመነኝ። ትላንትም የተሰራበት እንደዚህ ነው። እዛው ፊት ለፊት ወይ ዛሬ የምትናገረውን አዳም ሁሉም ሰዎች ሌባ በሌለውበት ባልበላውበት ነገር ያው ገደል ቀጣይ ማለት ነው ሄዳለች። እግዚአብሔር ይፍረድባት። ሁሉም ሰው እኔን ለመጣል እዚህ የደረስኩት እኔ በየዋህነት ነው። እኔን ለመጣል ሁሉም የታገለው አሁን የዋ አግኝታችኋል። እንደፈለጋችሁ ማድረግ ትችላላችሁ። ይኸው አሁን በቃ አሁን ልኬላችኋለሁ። እንደፈለጋችሁ መከትከት ትችላላችሁ። በቃ በየዋህነት ወንድሜ ከወንድሜ 500 ሺህ ብር ተበድራ ሁሉን ነገር አድርጋ ነው ዘርፋ የጠፋችው። የእሷን ያዟትና እኔን አንጠልጥሉኝ። እሷን ያዟት የድሃ ገንዘብ ሰብስባ ጠፍታለች። እሷን ያዟትና እኔ አደባባይ ላይ አንጠልጥሉኝ። በቃ ይሄን ነው ማለት የምፈልገው። ደውልላታለሁ ቆይ አየህ፣ እደውልላታለሁ ቆይ አለች። ከሀገር መውጣትና ለመውጣት እናረጋግጠ። ተረጋጋሚ። ውሃ ጠጣ። እያየ ነው። ውሃ ጠጣ ሚኪ። በምን ድራማው እንዴት እንደሚሰራ ልጁን የሚያስለቅሰው ያለፈ ውስጡ ላይ ወንድ ልጅ ነው ያለፈ ብዙ ነገር አለበት። አሁንም እንዴት ተያዘና እንዴት አድርገው ጠፍረው እንዲያመጡት እናውቃለን። ምንም ነገር ከሹፍርና ነው ተነስቼ መጥቼ እዚህ ጋር እከኬን ሁሉ ያረለ ከባጃጅ ነው። ይሄን ህዝብ ነው የምፈራው። እዚህ ህዝብ ላይ ሁሉም እንትን የሚለው ላይ የሚናገረው ላይ መጥቼ ለመመለስ አዳምጠኝ። አሁን በፊት እኛ ነን የምናውቀው። ምን እፈራለሁ? እኔ እኮ ከሰውነቴን ባሳይበት የተተለተልኩኝ ያ ተደባዳቢ እኮ ነኝ እኮ ምንም ማለት ነው። እሺ እንደዛ ከሆነ ደግሞ አዳምጠኝ። ይኸውልህ ወንድሜ አዳምጠኝ። አመጣጥህንም መጀመሪያም ላይ ስትመጣ እኛ እናውቃለን። መጀመሪያ የነበርን ሰዎች እነ ቲጂ እነ ቤቲ አሁን ለአንተ በጣም ቅንና መልካም ሰዎች መጀመሪያም ስታመሰግናቸው የነበርካቸው ሰዎች ናቸው። ከዛ የተነሳ የህዝቡን ውለታ ነው የፈራሁት ነው የምትለው። የህዝቡን ውለታ ለመመለስ ደግሞ እኮ ገባኝ እኮ የህዝቡን ውለታ ለመመለስ ደግሞ አንተ ቆፍጠን ብለህ ሐቅህን አውጥተህ በሰራውና የጠፋ ነገር ካለ ይሄን አጥፍቻለሁ ብለህ እንደ ስራ አንተም ይቅርታ ትጠይቃለህ፣ ሌላውም ይቅርታ ማለት ካለበት እኩል ነው እንጂ አንተ ብቻህን ያጠፋኸው ጥፋት የለም። ህዝቡም ተረድቷል ልልህ ስለፈለግኩ ጆካይ። እኔ አንድ ያጠፋው ጥፋት ምንድነው? በቃ ኃላፊነት የጎደለው በማመን እኔ ሰው አምናለሁ። የዋህነቴ ነው እዚያ ደረሰ። ልቡ አንተ ከመናገር በፊት እኔ ልናገር። አንተ ያጠፋውን ጥፋት አንተ ሁሉን ነገር ኃላፊ ሆነ ማስታወቂያውንም ሰርተህ ኃላፊ ሆነ ገንዘብም እነሱን አስተባባሪ አድርገህ ሪከርዱም ያንተ ነህ፣ የተጻጻፍከውም አንተ ነህ። በጀርባ ያሉት ግን ምንም መረጃ የላቸውም። ወደ የት መጣ? ወደ አንተ መጣ። እነሱ ግን ሌሎች ቢጠየቁ በአንተ አስተባባሪ የነበሩ ራስህ ህሊና የሚያውቀው ቢጠየቁ ማስረጃና ማስረጃ የሚባል ነገር አለ። እኔ አሁን ጆካዬ እኔ አሁን በራሴ ዙሪያ ጆካዬ በእናትህ እኔ አሁን የራሴ ስትረስ አለብኝ። አሁን በራሴ ዙሪያ በቃ በራሴ ዙሪያ ኢኒሴንስ እኔ ያደረኩትን ነገር ብቻ የሆነውን ነገር እዚህ ጋራ ለዚህ ለህዝቡ ለተሸወዱ በእኔ ምክንያት እኔ ፑሽ አድርጊያቸው እዛ ጋራ ለእኔ ዙሪያ ብቻ እንደው ወንድሜ ነህ ጆካዬ፣ እንደው በቃ ዝም ብለህ በእኔ ዙሪያ ብቻ። አሁን እኔ ሁሉ ስትረስ በጣም ጭንቅላቴ ሊፈነዳ ደርሷል። በቃ እንትን ያለ ካለ በዛው በፊናው እንትን ይበል ጉዳዩ እንትን ትእዛዝ አስተላልፌያለሁ። ለዛ 2 መኪና ነው ያለኝ። እዛ አንዱ መኪና እንዲሸጥ እንትን ብየዋለሁ። አሁን ደላላ ሲያየው ነው የዋለ። ከሆነ ሆነ፣ ካልሆነ ጓደኞቼንም አድርጌ እንዲዘገዩ አድርጌ እነሱን እከፍላለሁ። የምከፍለው 5 ሳንቲም ፈርቻ አይደለም። እኔ እኮ ወጥቼ ያለው ማንንም አልፈራም። ግን እዚህ ጋራ ከኬንያ ያስለቀቀኝ ህዝብ ፊት መጥቼ አፌን መክፈት አልፈልግም። ማንም ተናገረኝ ብዬ ለዛ ሰው መልስ አልሰጥም። እኔ የትልቅ ሰው ልጅ ነኝ። በጭራሽ ያን አላደርግም። ምክንያቱም ያበላኝን ወጪት ሰባሪ መሆን አልፈልግም። አሁን አለን እንዴ ወንድማችን ብለው መልሰው
ነውር አይደለም እንዴ? አሁን የገባሁበት ችግር እወጣዋለሁ፣ በምንም አድርጌ እወጣዋለሁ። ምክንያቱም ከዚህ በፊትም ኃይለኛ ችግሮችን እየወጣው በጣም ይቅርታ ይሄን ስላልኩ ሁሉም በማህበር የተደራጀ በል ፍቃድ ያገኘ በል በግል የሚሰሩ በል እንዳለ ሌባ ናቸው። በጣም ሀብታም ማን ነው እዚህ ሀገር በእርዳታስ የሚሰራ ሰው መልቲ የሚነዱት መኪና እንዴት እንደሚዘገንን እዚህ ሀገር። ከዛስ የሆነ ሰው ታሟል ተባል ይደራደረዋል። ቀድመው ተደራድረው ነው ሚዲያ ላይ የሚመጡት። የተከበርክ የቲክቶክ ማህበረሰብ የኢትዮጵያ ህዝብ ሶሻል ሚዲያ ላይ ያለ አውሮፓ፣ አሜሪካ፣ ኤዥያ፣ ዱባይ፣ አውስትራሊያ የምትኖር የተወደድክ ኢትዮጵያዊ ሃይማኖት፣ ጾታ፣ ብሔር ሳይለይ አንድ ሜሴጅ ልንገርህ። ብትወደኝም ባትወደኝም በጣም እርግጠኛ ሆኜ የምነግርህ ነገር እርዳታ ለመስጠት እጅን ስትሰነዝር ለሚቼክ ባክግራውንዳቸውን ቼክ አድርግ። ያለ ኮሚሽን ነው ወይ የመጡት? በኮሚሽን ነው የመጡት። ኢንክሉዲንግ ሃይማኖት ተቋም ውስጥ ያሉ ሰዎች ኢቭን ባይዘው በህይወቴ የምፈራው መሳሪያ ከታጠቀ ሽፍታ ይልቅ ሃይማኖተኛ ነው የምፈራው። ባይዘው በዘመኔ የምፈራው ሃይማኖት ያለው ሰው በጣም ነው የምፈራቸው። ሽጉጥ የያዘ ሰው ይሻለኛል። ወይ ገሎኝ ይሄዳል ወይ ይቅርታ አድርጎልኝ። ሃይማኖት ስሞ ነው የሚነክስ፣ ቡጢ ሰንዝሮ ነው የሚዳብስ። አትለያቸውም። ባይዘው ለሚቼክ እያንዳንዳቸውን አሮ ነው። በዚህ ንግግሬ በጣም ብዙ ሰው ይናደድ ይሆናል። ዘመንን ሙሉ ተናደኑር እውነት ስለማወራ እና የተወሰነ ነው። ስንት ብር አስገባው አለኝ እኔ ስንት ብር አስገባው አለኝ እኔ ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው አብነት አለ ሚኪ አለ የተወሰነ ነው እነ ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለፍ መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬን ብዙ አላነሳም፣ ዋትሳፕ ላይ ስለሚደውል ቮይስ ምናምን ሰማለሁ። እኔ መስጠቴን እንጂ እዛ ጋር ይድረሳቸው አይድረሳቸው ማቀው መጠየቅ የምችልበት መንገድ የለም። መጠየቅ የምችልባቸው ምንም አይነት አክሰስ የለኝም። ግን ገብቷል። ኦኬ እሺ፣ የታዘብከውን ታዝበሃል። አንተ ገንዘብ ከላክ በኋላ የላከውን ገንዘብ ታውቃለህ? የስ ቅድም ስትናገር ምን ያህል እንደገባም አውቃለሁ ብለሃል። እኚህ ሰዎች ከላክለት ገንዘብ ኦኬ፣ በቁጥር ላስቀምጥ። ከተረጂው ጋር ግማሹን ነው የሚወስዱት? 100% ነው የሚወስዱት ወይስ 90% ነው? እስኪ በፐርሰንት ልታስቀምጠው ትችላለህ? ምን ያህሉ ነው ኪሳቸው የሚከቱት? የታዘብከው ነገር እኔ አሁን ይሄን አክል ነው ኪሳቸው የከተቱት ለማለት ስንት ብር አስገባው አለኝ እኔ ጋር። ለምሳሌ እኔ አብሬያቸው የምሰራ የነበረው ማን ነው አብነት አለ ሚኪ አለ የተወሰነ ነው እነ ባላደራው ምናምን የላኩት። ስንት ብር ነው የገባው ስትል አለኝ እኔ በደረሰኝ በስሙ በአካውንቱ የገባ አለኝ ሁሉም ጋር። ምክንያቱም ኦልሬዲ ካስገባ በኋላ መልሳ አትስበው። ምናልባት መናገር ካልፈለክ ማለፍ መብት የተጠበቀ ነው። ግን እኔ ሳልጠይቅ እንዳላልፍ እነዚህ የጠቀስካቸው ሶስቱ ሰዎች የላክላቸውን ገንዘብ በአግባቡ ሲያስገቡ አይተሃል ወይስ ክፍተት አይተባቸዋል? እኔ በአግባቡ ሲያስገቡ አላየሁም። ምክንያቱም ገንዘቡ ማስገባቴን እንጂ ያስገቡ አያስገቡ አላየሁም። እኔ ገብቷል የሚል ነው የምሰማው። አንዳንድ ጊዜ ኮምፕሌን ይመጣል እኔ ጋር። ስልኬን ብዙ አላነሳም፣ ዋትሳፕ ላይ ስለሚ